ከዚህ ወንጌል ውጪ የሚሰብክላችሁ ቢኖር የተረገመ ይሁን ብሎ ዘግቷል። አንድ ስለዚህ ከዚህ መጽሐፍ ውጪ ሌላ መለኮታዊ የሆነው መጽሐፍ በመንፈስ ቅዱስ የተጻፈው መጽሐፍ ወደ እውነት የሚመራው መጽሐፍ የለም። በዚሁ መጽሐፍ የራእይ ወንጌል ምዕራፍ 22 ቁጥር 18 በዚህ መጽሐፍ ላይ የጨመረ መቅሰፍቱ እንደሚጨመርበት የቀነሰው ደግሞ ከአዲሲቷ ከተማ እንደሚቀነስበት ተናግሯል። ስለዚህ መጽሐፉ ምን አድርጓል? ዘግቷል። ተጨማሪ ምንም የለንም። ሁለተኛ ከክርስቶስ ኢየሱስ በኋላ የሚመጣው ነብይ የለም። ጌታችን ኢየሱስ ክርስቶስ ሲናገር ከኔ በኋላ የሚመጣው እሱ ነፍሰ ገዳይ ብሏል። በበሩ ሳይሆን በሌላ ይገባል ብሏልና ከኢየሱስ በኋላ የሚመጣ ነብይ የለም። ሌላው በመጨረሻው ዘመን ደግሞ መጥቶ የሚፈርድ ቅዱሳንን የሚወስድ የመጨረሻው ነብይ የሆነው ኢየሱስ ብቻ ነው። በጣም የሚገርመኝ አይሁዶቹም ሙስሊሞቹም ሌሎቹም የሚጠብቁት ኢየሱስን ነው። የምትጠብቀው ኢየሱስ ከሆነ በኢየሱስ ብቻ ኢማን ትድናለህ። መዳን በሌላ በማንም የለም። ሐዋርያ ሥራ ምዕራፍ 4 ቁጥር 12 ይሄንን ብቻ ልነግራችሁ ነበር። ይሄንን ኮፒ ሊንክ ሼር አድርጉ፣ ለሌሎቹ አድርሱ። ከኢየሱስ ክርስቶስ ውጪ የሆነው መንገዶች ሁሉ ወደ እሳት ይወስዳል፣ ወደ ጀሃነም ይወስዳል እንጂ ወደ ጀነት አይወስድም። ስለዚህ ጀነትን በሙሉ ፐርሰንት ለማግኘት ከፈለክ ኢየሱስን ብቻ ተቀበል። የሕይወት መጽሐፍ የሆነውን ተቀበል፣ ውሰድ። ይሄን ልነግራችሁ ነበር። እባካችሁ ቶሎ አድርሱት። ወንጌልን አብረው አገልግሉን። ቅዱሳን ደግሞ ስለኔ ጸልዩ፣ አማክሩኝ። እንዲህ ቢትሆን ምናምን የምለው ንገሩኝ። ይህ ወንጌል የሚገባችሁ